ጤና ይስጥልኝ። ዶክተር ኤፍሬም ገብረሃና እባላለሁ። በዚህ ቪዲዮ የፓቴላር ቢሪንግ ካስት አሰራር እናያለን። ፓቴላር ቢሪንግ ካስት የሚሰራለት የስብራት አይነት የቅልጥም አጥንት ስብራት ያለ ቀዶ ሕክምና በሚታከምበት ጊዜ በመጨረሻ ደረጃ የሚደረግ ድጋፍ ወይም ፋይናል ስቴጅ ኦፍ ትሪትመንት ኦፍ ቲቢያል ፍራክቸር። መደረግ ያለባቸው ቅድመ ምርመራዎች። ይህ አይነት ጀሶ የሚሰራው ለቅልጥም አጥንት ስብራት በቋሚነት ያለ ቀዶ ሕክምና ሲታከም ስለሆነ በቅድሚያ ታካሚውን ራጅ በማስነሳት የተሰበረው አጥንት የሚፈለገው ቦታ ላይ መሆኑንና የስብራቱ የመዳን ሂደት በተወሰነ ደረጃም ቢሆን በመዳን ላይ መሆኑን ማረጋገጥ። በመቀጠልም ቀድሞ የነበረውን ከጉልበት በላይ የተሰራ ሙሉ ጀሶ በማንሳት በአካላዊ ምርመራ ስብራቱ በመዳን ላይ ያለ መሆኑን ማረጋገጥ። የታካሚ አቀማመጥ ለመስራት ምቹ በሆነ አልጋ ላይ ታካሚን ማስተኛትና የተጎዳውን እግር የቁርጭምጭሚት መገጣጠሚያ 90 ዲግሪ፣ የጉልበት መገጣጠሚያ ደግሞ በተወሰነ ደረጃ በማጠፍ በረዳት ባለሙያ ድጋፍ ማስያዝ። ለስራው የሚያስፈልጉ ቁሳቁሶች በተለያየ መጠን የተዘጋጀ ጥጥ፣ የተለያየ ስፋት መጠን ያለው ጀሶ 7.5፣ 10 እና 15 ሴንቲሜትርን ያካትታል። ለብ ያለ ውሃ፣ መቀስ እንዲሁም ጀሶውን ለመስራት የሚያግዝ ጠረጴዛ ያስፈልጋል። በመቀጠል የፓቴላር ቢሪንግ ካስት ወይም ፒቲቢ ካስት አሰራርን እናያለን። ለዚህ ክንውን የምንጠቀመው የጀሶ መጠን ባለ 15 ሴንቲሜትር ስፋት ያለውን ጀሶ ይሆናል። የጥጡን ጫፍ በመያዝ ከእግር ጣቶች ጀምሮ ከታች ወደ ላይ ግማሽ በግማሽ በመደራረብ በአጠቃላይ 2 ድርብ በማድረግ በቁርጭምጭሚት መገጣጠሚያ ላይ የ8 ቁጥር ቅርጽ በማስያዝ አልፎ ከጉልበት መገጣጠሚያ በላይ መሸፈን። በበቂ ሁኔታ ጫናን ለመከላከል እንዲረዳ ተጨማሪ ጥጥ በተረከዝ ቁርጭምጭሚትና የጉልበት ሎሚ አካባቢ ማድረግ። የጀሶውን ጫፍ በመያዝ ለብ ባለ ውሃ ውስጥ በመንከር አረፋው እስኪወጣ በመጠበቅ ማውጣት። በመቀጠልም ውሃውን በተወሰነ ሁኔታ በእጅ በመጭመቅ በተጎዳው እግር ላይ ልክ እንደ ጥጡ ከእግር መዳፍ የታችኛው የጣቶች ክፍል ወይም ሜታታርሶፋንጃል ጆይንት በመጀመር በቁርጭምጭሚት መገጣጠሚያ ላይ በማለፍ ከጉልበት መገጣጠሚያ የፊት ለፊት ክፍል የጉልበት ሎሚ የላይኛው ክፍል ድረስ፣ በኋላ በኩል ደግሞ ከጉልበት መገጣጠሚያ የ3 ጣት ስፋት በመተው ዝቅ ብሎ መጨረስ። የሚሰራው ጀሶ በቂ ጥንካሬ እንዲኖረው ከ6 እስከ 8 ጀሶዎችን እየደጋገሙ መጠቅለል ያስፈልጋል። ለተጨማሪ ጥንካሬ እንዲረዳ መጠነኛ ርዝመት ያላቸውን ጀሶዎች ከታች በእግር መዳፍ ከላይ ደግሞ የጉልበት መገጣጠሚያ የፊት ለፊት ክፍል ላይ በየመሃሉ በመጨመርና በማለስለስ በላያቸው ላይ ወጥ ጀሶ መደራረብ። የጉልበት መገጣጠሚያን በተወሰነ ደረጃ በመዘርጋት ጀሶውን የተስተካከለ ቅርጽ እንዲይዝ ከታች ወደ ላይ በመዳፍ እያለሰለሱ በጉልበት ሎሚ በኩል ደግሞ የሎሚውን ቅርጽ እንዲይዝ አድርጎ ማስተካከል። እንደ አስፈላጊነቱ ተጨማሪ ጀሶ በመጨመር የሎሚውን ቅርጽ በትክክል ማስያዝና በእግር መዳፍ በኩልም ለመራመድ የሚያስችል ጀሶ በመደራረብ ማስተካከል። ጀሶ መድረቁ ከተረጋገጠ በኋላ ሙሉ ጣቶች መንቀሳቀሳቸውን ማየትና የጉልበት መገጣጠሚያን ቀስ ብሎ በማጠፍ እና በመዘርጋት ጉልበቱን የተሰራውን ጀሶ ሳይዘው መንቀሳቀስ መቻሉን ማረጋገጥ። ታካሚው በተቻለ መጠን የሰውነት ክብደቱን በተሰራው ጀሶ ላይ በማሳረፍ እንዲረግጥና እንዲንቀሳቀስ ማበረታታት።